አርሰናልን የተመለከቱ 5 ዜናዎች። ታዋቂው የስታት ኩባንያ ስኳካ ዲክላን ራይስ የሊጉ ምርጥ አማካይ ነው ሲል በአንደኛ ደረጃ አስቀመጠው። ኒኮ ጎንዛሌዝ እና ሞይሰስ ካይሴዶን ሁለተኛና ሶስተኛ ላይ በማስከተል ነው ዲክላን ራይስ አንደኛ ደረጃ ላይ መቀመጥ የቻለው። በዚህ ዓመት በፕሪሚየር ሊጉ ከ5 በላይ ሙከራዎችን በቀኝ እግራቸው እና በግራ እግራቸው እንዲሁም በጭንቅላታቸው መሞከር የቻሉ 3 የፕሪሚየር ሊግ ተጫዋቾች ብቻ ሲሆኑ ሁለቱ ኢጎር ቲያጎ እና እንዲሁም ጄም ፊሊፕ ማቴታ ሲሆኑ ሶስተኛው የአርሰናሉ የግራ መስመር ተከላካይ ሪካርዶ ካላፊዮሪ ነው። ሀገሩን ለ2026 ዓለም ዋንጫ ማሳለፍ የቻለው ማርቲን ኦዴጋርድ ከጉዳቱ በጥሩ ሁኔታ እያገገመ እንደሆነና በቅርቡም ወደ ሜዳ እንደሚመለስ ተናግሯል። ምሽት 4:45 ላይ በሚደረገው የዓለም ዋንጫ ማጣሪያ ኔዘርላንድ ሉቴኒያን ታስተናግዳለች። በጨዋታው ላይ ዩሪያን ቲምበር ከቨርጂል ቫንዳይክ ጋር በመሃል ተከላካይነት የሚጣመር ይሆናል። 17 ነጥብን የያዘችው ኔዘርላንድ በዚህ ጨዋታ አቻ ውጤት የምታስመዘግብ ከሆነ ወደ ዓለም ዋንጫ ማለፏን ታረጋግጣለች። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ ጋብሪኤል ማጋሌስ ላይ ለደረሰው ጉዳት ይቅርታ ጠየቁ። ቅዳሜ ምሽት ሴኔጋልን በወዳጅነት ጨዋታ በኤምሬትስ ስቴዲየም ያስተናገደችው ብራዚል በጨዋታው 2-0 ያሸነፈች ሲሆን ቢጋቢ በ65ኛው ደቂቃ ላይ ባጋጠመው የብሽሽት ጉዳት ተቀይሮ ለመውጣት የተገደደ ሲሆን በሰሜን ለንደን ደርቢ ጨዋታ የመድረሱ ነገርም አጠራጣሪ ሆኗል። እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ።